እድለኛ ነኝ ግን ሁለቱንም ነኝ ገበሬም ነኝ መምህርም ነኝ ካስተማርሽ ማረን ልካታለን አሉ ልጅቷ በመጣች በ15 ቀኑ ቆማ መራመድ ጀመረች የሰውንም ባሚያዳምጡ ሰዎች ውስጣቸው በጣም በሐዘን የተሞላ ነው ይባላል እንዲሁም ደግሞ አሁን ካገር ውጪ ቆንጆ ስራ አግኝቶ ካገር ውጪ አብርሻቸው በልተሽ አብርሻቸው ጠጥተሽ ልጆቼ ይሄ ነው ህይወታችሁ በቃ ብችልም እናንተ ይሄ ናችሁ ለማለት አልኖርም ቢል መብቱ ነው ወደ 10 ልጅ ድሬ ያለው 9 የልጅ ልጅ አይቻለሁ አንዳንዱ ታሪክ ፊልምና ድራማ የሚመስል ሁሉ ህይወት ውስጥ ሆኖ በቤትሽ ይኖራሉ ትጠራናች ህፃን ልጅ ታጎነብሳለች እየደበደቡ በጥርሳቸው እየነካከሱ ይደበደዋታል እናቴ ስትፈትል አቃለውና አስቀምጣ ስትሄድ መሞከር ወዳለሁ በልጆቼ ግን በቃ ምንም አልደራደርም እንዴት ናችሁ በወግና